አንድ ተዋናይ እንዴት የክፉ ገጸ ባህሪ ሚና ተጫውቶ በመላው ዓለም ተመልካች ተወዳጅ ሊሆን ይችላል? በቱርክ የፊልም ታሪክ ውስጥ እንደ ቫርቶሎ ሳደቲን ህዝብን ያሳበደ፣ በቁጣው ያስፈራራ፣ በሐዘኑ ያስበከነና በፈገግታው የብዙዎችን ልብ የሰረቀ ገጸ ባህሪ ማግኘት በጣም ከባድ ነው። ነገር ግን አሁን ላይ ያ ሁሉ ነገር የለም። ከዚህ ዝነኛ ገጸ ባህሪ ጀርባ ያለው እውነተኛ ማንነቱን፣ አሰቃቂ የጤና ትግሉን፣ በአንድ ወቅት የእግር ኳስ ግብ ጠባቂ የነበረውን በኋላም በድህነት ጎዳና ላይ የወጣውን ፊልመኛና ሙዚቀኛውን፣ ትዳሩን፣ የግል ህይወቱን እና አሁን ያለበትን አስገራሚ መጨረሻውን ጨምሮ ዛሬ በዚህ ቪዲዮ የዚህን ድንቅ ተዋናይ ያልተሰማውን እውነተኛ ማንነቱን እናቀርብላችኋለን። ላይክ እና ሰብስክራይብ አድርጋችሁ እስከ መጨረሻው ተከታተሉን። ኤርካን ኮልቻክ የተወለደው ጃንዋሪ 16 ቀን 1983 ዓ.ም በቱርኳ ታሪካዊ ከተማ ቡርሳ ውስጥ ነው። ያደገው በጥሩና አፍቃሪ ቤተሰብ ውስጥ ቢሆንም ገና በታዳጊነቱ ትልቅ ሐዘን አስተናግዷል። አባቱን በወጣትነት እድሜው አጥቷል። ይህ አጋጣሚ ኤርካን ህይወትን ገና በለጋ እድሜው በቁም ነገር እንዲመለከተው አድርጎታል። በልጅነቱ ትልቅ ፍቅር የነበረው ለተዋናይነት አልነበረም፣ ለእግር ኳስ ነበር። ኤርካን በቡርሳፖር ታዳጊ ቡድን ውስጥ በግብ ጠባቂነት ይሰለፍ ነበር። እግር ኳስን በከፍተኛ ፍቅርና ፕሮፌሽናልነት ይጫወት ስለነበረ ወደ ዋናው ቡድን የማደግ ትልቅ ተስፋ ነበረው። ነገር ግን በሁለተኛ ደረጃ ትምህርት ቤት እያለ አንድ ያልተጠበቀ አጋጣሚ ህይወቱን ሙሉ በሙሉ ቀየረው። የኤርካን የሁለተኛ ደረጃ ትምህርት ቤት መምህር የነበረው ሰው የቲያትር ጥበብ ፍቅር ነበረው። ኤርካን በመድረክ ላይ ያለውን ጉልበትና ድምፁ ልዩ እንደሆነ በመገንዘብ በትምህርት ቤት ቲያትር ውስጥ እንዲሳተፍ ገፋፋው። እግር ኳስ ሜዳ ላይ ኳስ ሲይዝ የነበረው ወጣት ለመጀመሪያ ጊዜ በመድረክ ላይ መብራት ስር ሲቆም ሌላ ዓለም ተከፈተለት። እግር ኳስ ወይስ ትወና? ኤርካን ከባድ ውሳኔ ወሰነ። እግር ኳሱን ትቶ ወደ ኢስታንቡል አመራ። ወደ ኢስታንቡል ከተማ ያቀናው ኤርካን በቱርክ ውስጥ እጅግ ዝነኛ በሆነው ሚሚር ሲናን ዩኒቨርሲቲ የቲያትር ትምህርት ክፍል ገባ። እዚህ ግቢ ውስጥ ትወናን በንድፈ ሐሳብ ብቻ ሳይሆን በተግባር በጽሑፍና በዳይሬክተርነት አዳበረ። 2005 ዓ.ም አካባቢ በትናንሽ የቲያትር ስራዎችና በቴሌቪዥን ድራማዎች ላይ ብቅ ማለት ጀመረ። ለምሳሌ በዓለም አቀፍ ደረጃ ባስተዋወቀው ኩርታል ቫዲስ ድራማ ላይ በጥቂት ትዕይንቶች ላይ ታይቷል። ነገር ግን የመጀመሪያውን ትልቅ የስኬት በሩን የከፈተለት በ2014 ዓ.ም ኡላን ኢስታንቡል በተሰኘው አስቂኝ ወንጀል ነክ ድራማ ነው። በዚህ ድራማ ላይ ኤርካን ካርሎስ የተባለውን ገጸ ባህሪ ተጫውተዋል። በድራማ ውስጥ ከተዋናይት ሸበናም ጋር በመሆን የተጫወቱት ያድራም የተሰኘው ዘፈን በዩቲዩብ ላይ በሚሊዮኖች የሚቆጠሩ እይታዎችን በማግኘት መላውን የቱርክ ተመልካች አንቀጠቀጠ። ኤርካን ተዋናይ ብቻ ሳይሆን ድንቅ ድምጽና የሙዚቃ ችሎታ ያለው አርቲስት መሆኑም ለመላው ሕዝብ ያስመሰከረበት ቅጽበት ነበር። አሁን ወደ እውነተኛ የማዕበል ዘመን እንመጣለን። በ2017 ዓ.ም የቱርክ የቴሌቪዥን ታሪክ ሙሉ በሙሉ የለወጠው ችኩር የተሰኘው ድራማ ተጀመረ። ኤርካን የተመረጠው ሳሊ ኮጆቫሊ ወይም በሁለተኛ ስሙ ቫርቶሎ ሳደቲን ለተባለው ገጸ ባህሪ ነበር። በመጀመሪያ ሲዘን ቫርቶሎ የዋናው ገጸ ባህሪ የአማች ኮጆቫሊና የቤተሰቡ ዋና ጠላት የኢስታንቡል አደገኛ ሰፈር ለመቆጣጠር የመጣ አደገኛ ወንጀለኛ ነበር። ነገር ግን የኤርካን የትወና ጥበብ ይህንን ገጸ ባህሪ ከተራ ቪላንነት አወጣው። ቫርቶሎ ከባድ ልጅነትን ያሳለፈ፣ እናቱን በግፍ ያጣ፣ የአባቱን ፍቅር ያጣ፣ ነገር ግን በልቡ ውስጥ ትልቅ የፍቅርና የፍትህ ፍላጎት ያለው ውስብስብ ሰው ነበር። ኤርካን ለቫርቶሎ የሰጠው ልዩ የአነጋገር ዘይቤ፣ የሳቅ አገባብ፣ በብስጭት ውስጥ የሚያሳየው የዳንስ እንቅስቃሴ በመላው ዓለም በቪዲዮዎች መሰራጨት ጀመረ። ሚሬባን የሚለውን ዘፈን ሲከፈት የሚያሳየው እብደት የተመልካቾችን ልብ ሰበረ። ተመልካቾች ቪላኑን መጥላት ሲገባቸው ከእርሱ ጋር ማልቀስና ከእርሱ ጋርም መሳቅ ጀመሩ። ይህ አጋጣሚ ኤርካን ኮልቻን በቱርክ ብቻ ሳይሆን በመካከለኛው ምስራቅ፣ በባልካን ሀገራት፣ በላቲን አሜሪካና እዚህ እኛ ሀገር ኢትዮጵያ ውስጥ ጭምር እጅግ ተወዳጅ አደረገው። ብዙ ሰዎች ኤርካን ኮልቻን የሚያውቁት በድራማው ተዋናይነቱ ብቻ ነው። ነገር ግን እርሱ ባለብዙ ዘርፍ ባለሙያ ነው። ኤርካን ባለ አንድ ሰው የቲያትር ትዕይንት ዋን ሜን ፕሌይ ያዘጋጀ ሲሆን ርዕሱም አዳም ይባላል። በዚህ ቲያትር ላይ የራሱን የቀድሞ የእግር ኳስ ህይወትና የግብ ጠባቂ ልምምድ ከቲያትር ጥበብ ጋር በማቀናጀት በመላው አውሮፓና ቱርክ ለሚገኙ አድናቂዎቹ በመድረክ ላይ አሳይቷል። ብዙዎቻችን ኤርካን ኮልቻን በስክሪን ላይ የምናውቀው በሳቁ በኮሜዲ ችሎታውና ባለው ከፍተኛ ጉልበት እናውቀዋለን። ነገር ግን ከዚህ ትልቅ ፈገግታው ጀርባ ትልቅ ሐዘንና ህመም አለ።
ኤርካን በስክሪን ላይ የምናየውን የሐዘንና የቁጣ ስሜት በዚህን ያህል ደረጃ አሳማኝ አድርጎ የሚጫወተው በምክንያት ነው። ምክንያቱም እርሱም በህይወቱ እውነተኛ የሐዘን ጥልቀትን ቀምሶታል። አንደኛ አባቱን በለጋ ዕድሜው ማጣቱና የቤተሰብ ህመም። ኤርካን ገና በታዳጊነት ዕድሜ ላይ እያለ አባቱ በከባድ ህመም ይያዛል። የቤተሰቡ ምሰሶ የሆነው አባቱ በህመሙ ሲሰቃይ ማየት ለወጣቱ ኤርካን ከባድ የአእምሮና የስሜት ጫና ነበረበት። በስተመጨረሻም ገና የህይወት መንገዱን ሳይጀምር አባቱ በሞት ተነጠቀ። ይህ በልጅነቱ ያጋጠመው ድንገተኛ ሐዘንና የቤተሰብ ህመም የልጅነት ነፃነቱን ወስዶ በጊዜ እንዲበስልና ህይወትን በቁም ነገር እንዲመለከት አስገደደው። ኤርካን አባቱን ካጣ በኋላ ብቸኛ መጽናኛውና የተስፋው እግር ኳስ ነበረ። በቡርሳ ስፖርት ታዳጊ ቡድን ውስጥ በግብ ጠባቂነት ሲጫወት የወደፊት ህይወቱን ሙሉ በሙሉ በእግር ኳስ ላይ መስርቶ ነበር። ነገር ግን በህይወቱ ያጋጠሙት ውጣ ውረዶችና አካላዊ ፈተናዎች ያንን ትልቅ ህልሙን እንዲቀብር አደረጉት። የእግር ኳስ ህልሙ ሲሰበር የነበረው የስነ ልቦና ስቃይ በቀላሉ የሚታይ አልነበረም። እግር ኳሱን ትቶ ወደ ኢስታንቡል ሲመጣ ምንም አይነት ዋስትና አልነበረው። በታላቋና አደገኛዋ ኢስታንቡል ከተማ ውስጥ እንደማንኛውም ባዶ እጁን የመጣ ወጣት የኢኮኖሚ እጥረት፣ ብቸኝነትና የትወና ስራ የማጣት ፈተናዎች ገጥሞታል። ለበርካታ ዓመታት በትንንሽ ሚናዎች ላይ እየተንከራተተ በቲያትር ቤቶች ጀርባ ራሱን ለመገንባት ትልቅ ዋጋ ከፍሏል። በተለይም በችኩር ድራማ ላይ የተጫወተው ቫርቶሎ ገጸ ባህሪ እናቱን በፊቱ ሲገድሉ ያየ በአባቱ የተጠላና ህይወቱን ሙሉ በፍቅር ጥማት የተቃጠለ ሰው ነበር። ኤርካን ይህንን ገጸ ባህሪ ለመጫወት በየቀኑ በስነ ልቦና ደረጃ ራሱን ያሰቃይ ነበር። በቃለ መጠይቆቹ ላይ እንደተናገረው የቫርቶሎ ህመም ወደ ራሴ ሳስገባ ቀረጻ በኋላም ወደ ቤቴ ተመልሼ ተራ ሰው መሆን እጅግ ይከብደኝ ነበር ብሏል። ገጸ ባህሪው ስቃይ በራሱ የአእምሮ ሰላም ላይ ትልቅ ጫና ይፈጥርበት ነበር። የኤርካንና ባለቤቱ ጃንሱ ቶሱን የፍቅር ታሪክ የጀመረው በፊልም ቀረጻ ስብስብ ላይ ነው። እንደ አውሮፓውያን በ2015 ፋሚሊያን በተሰኘ የቱርክ ድራማ ላይ አብረው ሲሰሩ ነበር የተዋወቁት። በወቅቱ ሁለቱም በሙያቸው ስኬታማ ነበሩ። ጃንሱ በጀርመን አድጋ ወደ ቱርክ በመምጣት በሞዴሊንግና በትወና ስም ያተረፈች ውብ ተዋናይ ስትሆን፣ ኤርካን ደግሞ በጥበብ ዓለም ስሙ እየገነነ የመጣ ኮከብ ነበር። በስራ አጋርነት የጀመረው ግንኙነት በፍጥነት ወደ ጥልቅ ፍቅር ተቀየረ። እንደ አውሮፓውያን ኦገስት 2018 ሁለቱ ጥንዶች በኦሎምፒያስ አንታሊያ ውስጥ በሚገኝ ውብ ተፈጥሯዊ ቦታ ላይ ጋብቻቸውን ፈጸሙ። የሰርጋቸውም ስነ ስርዓት ከተለመዱት የቱርክ ባህላዊ የሰርግ ኮንቬንሽኖች ሙሉ በሙሉ የወጣ ነበር። የሰርጉ ፌስቲቫል በሚል ጽንሰ ሐሳብ የተዘጋጀ ሲሆን ጥንዶቹና እንግዶቻቸው በባዶ እግራቸው በቀለማት ያሸበረቁ አልባሳትን ለብሰው በመዋኘት በዮጋና በዳንስ ለ3 ቀናት ያህል አክብረውታል። በሰርጋቸው ላይ በርካታ ታዋቂ የቱርክ አርቲስቶች እንደ አራስ ቡሉቲነሚ ያሉ የችኩር ተዋናዮች ተገኝተዋል። እንደ አውሮፓውያን በ2020 ላይ ኤርካንና ጃንሱ የመጀመሪያ ልጃቸውን የተቀበሉ ሲሆን ማርሴል ብለው ሰይሞታል። ልጃቸው ከተወለደ በኋላ ኤርካን ስለ አባትነት ሲናገር አባት መሆን የዓለምን እይታዬን ሙሉ በሙሉ ቀይሮታል። ከዚህ ቀደም ለስራና ለኪነ ጥበብ የነበረኝን ትኩረት አሁን ከልጄ ጋር ለማሳልፈው እያንዳንዱ ሰከንድ እሰጣለሁ ብሏል። ኤርካን የማህበራዊ ሚዲያ ገጾችን ሲጠቀም ከልጁ ጋር የሚያደርጋቸውን አስቂኝና የፈጠራ ጨዋታዎችን፣ የእግር ኳስ ልምምዶችና የጉዞ ምስሎችን ያጋራል። እናንተስ ከኤርካን ኮልቻ የትወና ስራዎች እጅግ የምትወዱት የትኛውን ገጸ ባህሪ ነው? ተመልካችን ያስበከነውን የችኩሩን ቫርቶሎ ወይስ በድምጹና በኮሜዲ ያበደሉለትን የኡላን ኢስታንቡልን ካርሎስ? ሐሳባችሁንና አስተያየታችሁን ከታች በኮሜንት ላይ ጻፉልን። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ያድርጉ።